ብሉይ ኪዳን በበግና በበግ መካከል ይፈርዳል የተባለለት ነብይ ማለት ነው። በብሉይ ኪዳን ነብይ በበግና በፍየል መካከል ይፈርዳል የተባለለት ነብይ ማለት ነው። በብሉይ ኪዳን እኔ አላውቅም። በአዲስ ኪዳን ግን አንድ ነብይ ያለ እግዚአብሔር ስልጣን የሰጠው። መልካም አታውቅም። ቆይ አታውቅም። ቆይ በብሉይ ኪዳን በበግና በፍየል መካከል ይፈርዳል የተባለለት ማለት ነው። እስቲ አንተ ንገረኝ። እኔ አላየሁም እንደዛ የሚል። ቅድም ነግሬህ ነበርና ያው ትራክ አታደርግም ያልኩህ ለዛ ነው። የትንቢተ ሕዝቅኤል ምዕራፍ 34 ቁጥር 17 ላይ የመጀመሪያው ይህ ነው። ኢየሱስ ክርስቶስ እንደ ያህዌ ይፈርዳል። ወገኖች ኢየሱስ ክርስቶስ እንደ ያህዌ ይፈርዳል ነው እንጂ ያልኩት ይፈርዳል አይደለም። ብዙ ፈራጆች ሊኖሩ ይችላሉ። ሰዎች እንደ ፈራጅ መጽሐፍ ቅዱስ ያስተዋውቃቸዋል። ነገር ግን ኢየሱስ ክርስቶስ የሚፈርደው እንደ ያህዌ ነው እንላለን። ይሄንን ከምንድን ነው የምናመጣው ስንል የማቴዎስ ወንጌል ምዕራፍ 25ን እናያለን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ስትመለከቱ የሰው ልጅ በክብሩ በሚመጣበት ጊዜ ከቅዱሳን መላእክት ሁሉ ጋር በዚያን ጊዜ በክብሩ ዙፋን ይቀመጣል ይለና አሕዛብ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ ይላል። እርስ በርሳቸው ይለያቸዋል። ስለዚህ በጎችን በቀኙ ፍየሎችን በግራው አድርጎ ይፈርድባቸዋል ብሎ መጽሐፍ ቅዱስ ይነግረናል። ይህንን ፍርድ የሚፈርደው በጎችን ከበጎች ፍየሎችን ከበጎች የሚለየውና በፍርድ ጊዜ ይህንን ፍርድ የሚያቀርበው ማን ነው? የሕዝቅኤል ትንቢት ምዕራፍ 34 ቁጥር 17 ላይ እንደምንመለከተው ጌታ እግዚአብሔር እንዲህ ይላልና እናንተ መንጋዬ ሆይ እነሆ በበግና በበግ መካከል በአውራ በግና በአውራ ፍየል መካከል እፈርዳለሁ ብሎ የሚናገረው ያህዌ ብቻ ነው። ስለዚህ ኢየሱስ ክርስቶስ የሚፈርደው እንደማንኛውም ፈራጅ አይደለም፣ እንደ ያህዌ ነው ስንል አዎ በበግና በበግ በፍየልና በፍየል መካከል የሚፈርደው እሱ ያህዌ ከመሆኑ የተነሳ ኢየሱስ ክርስቶስ እንደ ያህዌ ይፈርዳል እንላለን። ነገር ግን ኢብራሂም በዚህ ብቻ እናበቃም። ነገር ግን ያህዌ የሚፈርድበት የፍርድ ክራይቴሪያ አለው። ይህንን የፍርድ ክራይቴሪያ እስቲ እንመልከተው። እንግዲህ የማቴዎስ ወንጌል ምዕራፍ 25ን ቀጥለን ስናነበው አዎ ንጉሱ በቀኙ ያሉትን ይላል፣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ስለዚህማ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግስቱ ረሱ ይላቸዋል አለ።